እሺ ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ነው? በቅድሚያ አመሰግናለሁኝ ሰብስክራይብ አድርጋችሁ ለምታበረታቱኝ፣ ላይክ ለምታደርጉ፣ ሰብስክራይብ ሸር ለምታደርጉ ሰዎች ልባዊ ምስጋና ይድረሳችሁ እላለሁ። ዛሬም እንደተለመደው ግጥም አለኝ። እስኪ ዛሬ ደግሞ የድምፅ ጥራቱን እስኪ እናየዋለን። ምናልባት ባለፈው ትንሽ የድምፅ ጥራት ነበረው ትናንትና የለቀኩት ላይ እና የዛሬው ደግሞ እስኪ ውጭ ላይ ወጣ ብዬ ስለሆነ ምናልባት ድምፁ ይሄንኛው የተሻለ ሊሆን ይችላል ኢንሻአላህ። እሺ ከቃሉ አመሳክሩ ይላል። ውለታ ለማዋል ራስ አሸንፎ አንደኛው ለሌላው በመልካም ደግፎ ከላይ የወረደ ለሰው ልጅ ተጽፎ ብሎት ምን አረገ እንዴትስ ፈጸመ ተንኮልም አሴረ ቅንንም አለመ ክፋት ያስጠይቃል ኃጢአት ነው ትርጉሙ ከህይወት በረከት እንድትጠቀሙ ከጎናችሁ ያሉ ባያዩ ባይሰሙ ያለው ጌታችን ነው ከመልካም አትራቁ ምንጩን አብራሩ ምስጢሩን ያወቁ ምንጩንም አብራሩ ምስጢሩን ያወቁ ከንግግራችን በእኛ ልኬት ደግሞ ትዕግስት በማጣት መንፈሳችን ታሞ በደል ሲያደርስብን ወዳጃችን ጠሞ በተለያየ ምክንያት ሲፈጠር ቅራኔ እንዲህ መለሰኝ አድርጌለት እኔ እንዲህ መለሰልኝ አድርጌለት እኔ ዘመን ተበላሸ ሰውን አትመኑ መሸሽ ነው በጊዜ እንደኔ እንዳትሆኑ ይላሉ ሲጣሉ ተዋደው የኖሩ የተዳፈነውን እየዘረዘሩ አንዳቸው ላንዳቸው ምንም እንዳልሰሩ ምን እንደሰሩ ክፉ እንዳይባሉ ደጋፊ ሊያፈሩ ጊዜ እየጠቀሱ እማኝ እየጠሩ በውልደት በእድገት አቅጣጫም ጠቆሙ ተነስተው በኋለኛው ዛሬም ተቀደሙ ኖርም አልኖራቸው ሰጡም ተቀበሉ ሌላም ከፋባቸው እነሱም በደሉ ላላየ ቢያሰቃየኝ እንዴት እንደኖሩ ላላየ ቢያሳየኝ እንዴት እንደኖሩ በምን አጋጣሚ እንደተጣመሩ አሳማኝ ለመሆን ባንደበት ቢጥሩ በፍጹም አይችሉም እውነትን ሊሽሩ ቃላት አዋህደው ዳኝነት ሊያዛቡ የቀኙን ገልብጠው ወደ ግራ ቢያነቡ ቢደመሩበትም ቢቀርብ ተቀንሶ ተንኮል ያጠፋዋል ከዋኙን መልሶ በፍጡር እይታ ጭንብልን አልብሶ ከሁለት አንዱ ቢገኝ የነፍስን ቃል ጥሶ የተገኘ ጥቅም በሐሰት ተኩሶ አንዳንዴም ይቀርባል ለራስ ተደግሶ በምድር ላይ እንኳን ጉድጓድ ተቆፍሮ ለወዳጅ መጥለፊያ ጥልቀት ተመትሮ እጆቹን በእጆቹ መሰሪን ጠፍሮ ለጸጸት ሲዳረግ ባለቤቱን አስሮ እናያለን ድንገት ግፈኛው ሲቀጣ አትረፋለሁ ብሎ ዋናውን ሲያጣ አተርፋለሁ ብሎ ዋናውን ሲያጣ እኔን የሚቆጨኝ ላይጠቅመኝ መምረጤ
ሳይቀድሙኝ ለመቅደም በአቋራጭ መሮጤ ለከንቱ ውዳሴ ሲንሰፈሰፍ ውስጤ ውጤቱን ሳላየው ጀምሬ መቁረጤ ፍቅር በመመስረት ትላንትን በአጋጣሚ ለዘመናት ሆነው አንድ ላይ ታዳሚ ግንኙነታቸው በበጎ ተወስቶ በተምሳሌትነት ያየን አስቀንቶ በመስመራቸው ላይ መሰናክል ገብቶ ዛሬ ቢቋረጥም በመስመራቸው ላይ መሰናክል ገብቶ በተንኮል በርዞት በሐሳብ ለይቶ ዛሬ ቢቋረጥም ጎምኝቶት አጥማሚ ሊቀጥል ይችላል እርቅ በድጋሚ መገናኘት አለ ታርቆ ለመቀጠል ውለታን አይተካም ቢዟዟር በደል ለአባባሽ ጠያቂ ከማስፋት መንገዱን የእሱነቱን ሰነድ ባይገልጹም የሆዱን መልካም ይገጥመዋል ጥሩ ከነበረ የሌላ አይገኝም ስለተናገረ ለራስ ማለፊያ ነው ከባዱ ፈተና እዩና ስሙልኝ ማለት በስሞታ ያስነፍጋል እንጂ ዋናውን ስጦታ። በዘመን ውሽንፍር ውጭና በረዶ ከራስ ማቆራኘት መገረፍን ወዶ የጠኔን ማዕበል የኑሮን ቃጠሎ በልበ ሙሉነት ከመንፈስ ጋር ታግሎ ተስፋ በመሰነቅ መከራን አቅልሎ ክብርን መንፈግ መርገጥ ተጥሎ ቢከብድ ቢሳነኝ ሙግት ከመከራ ነፍሴ ያንተ ብረት ወደ ማን ልጣራ አደርጋለሁ አልል በምን አቅሜ ችዬ ጋሬጣውን ካልጣስኩኝ ባንተ ተከልዬ ከድጥ ወደ ማጡ ስራመድ ኮብልዬ እንዴት እነሳለሁ ጊዜን ሁሉ ጥዬ። ኢንሻአላህ ቀጣዩን ፕሮግራም በነገ እለቅላችኋለሁ። የዛሬውን ተከታይ ኢንሻአላህ ላይክ ሰብስክራይብ አበረታቱን።